አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማዓ እንዴት ናችሁ? ያላህ ሰላም እና ዝነት በእናንተ ላይ ይሁን። እኔ አልሐምዱሊላህ ደህና ነኝ። ዛሬ እንግዲህ አዲስ አይዲያ አለ። እስኪ ወደ እናንተ ሸር እናደርጋለን ማለት ነው። ከሼህ ጋር ተከስተናል። እስኪ ሼህ ሰላም ባያችሁ ቤተሰቦችን። ሰላም አለይኩም እንዴት ናችሁ? ውድ የተከበራችሁ የሀኒቾ ቤተሰቦች እኛ በጣም ሰላም ነን። እናንተም ሰላም ብዝት ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጓት፣ አበረታቷት። አዲስ ጀማሪ ናት ማለት ነው። ዛሬ እንግዲህ አዲስ ነገር አለ ብላን የመጣችሁ አዲስ ነገሩን አብረን እናካፍላችኋለን። እኔም ከእናንተ ጋር እኩል ነው የምካፈለው ማለት ነው። ወደ ጉዳይሽ ኢንሻአላህ። ዛሬ አዲስ ነገር እስኪ ለሸማላን ነገርኳትም እና አብሬ ከእናንተ ጋር ልንገራት ብዬ ነው እና ስለ ኢጋማ ጉዳይ ነው። ያው እኔ ፕሮሰስ ላይ ነው ያለሁት እና ኢጋማ እንትን ለማለት ፕሮሰስ ላይ ነው ያለሁት እና አብዛኞቹ ልጆች እዚህ ጋር እየተሳተፋችሁ ነው ያላችሁት። ፓስፖርት በማውጣት ጉዳይ እዛ ላይ ነው ያላችሁት እና እባካችሁ ጥንቃቄ አድርጉ። መበላት አለና ጥንቃቄ አድርጉ። እኔ የሚገርማችሁ ወደ 8 መክተብ በመክተብ ነው አደርጋለሁ ያልኩት እና ወደ 8 መክተብ ነው እንትን ያልኩት፣ ግን እስካሁን ድረስ በቃ ቆርጬ እንትን አላልኩም። ለምን በቃ ብዙ ልጆች እየተበሉ ስላየሁኝ በዛ ምክንያት ላይ ትንሽ ጋር ብያለሁኝ እና ያው እስኪ በዚህ ጉዳይ ሲሸ ምን ታያለሽ? በዚህ በኢጋማ ጉዳይ ላይ እኔ ፍቅር እኔ በነገራችን ላይ ጠይባታት ይካዋ በነገራችን ላይ ስለ ኢጋማ ለብዙዎች አልመክርም፣ አውጡ ብዬ ማለት ነው። ለምን አውጡ ብዬ የማልመክርበት እዚህ ሀገር ላይ ከ10 አመት በታች የኖረ ሰው የለም። ሁሉም ከ10 አመት በላይ የኖረ ነውና ከዚህ በኋላ ምን ሊሰራ እንደምታዩት ወላሂ አረብ ቤት ስራ የለም፣ እንዱ በውጭ ስራ የለም። ይሄ 16000 10000 12000 ከፍለው ሰርተው አሰርተው ምንድነው የሚሰሩት? በኋላ ኢጋማቸውን እያቃጠሉ ሊገቡ ነው ወይስ ሊቀጥሉ ነው? ይሄንን ከሀሳብ አስገቡት። ሀኒቾ ብታሰሪም በግል ጸጉር ቤት ነው የምትሰሪው፣ ሊያዋጣሽ ይችላል። እንዳልሽም ደግሞ ብዙ ሰዎች እየተበሉ ነው፣ እየተሸወዱ ነው። እና ቤተሰቦቼ እያስተዋላችሁ እያስተዋልን ቢሆን አሪፍ ነው ማለት ነው። ልላችሁ የምፈልገው ነገር ይህን ያህል አመት ሳውዲ አረቢያ ኑረን አሁን ላይ ኢጋማ ይዘን አረብ ቤት ለመስራት ከሆነ ጠለብ ቤት በሉት፣ አረብ ቤት ላለመስራት ከሆነ ደግሞ በውጭ ምንድነው የሚሰራው? ልብስ ንግድ እንደምታዩት በጣም ሞተዋል። የተለያዩ ምግብ ቤቶች ማን ነው በይ ማን ነው ገዢ? እና ቆም ብላችሁ እያሰባችሁ ገንዘባችሁን ስትረጩ ስትሰጡ ማለት ነው። እንደኔ ዱአ አድርጉ ሀይሩን እንዲመርጥልን። ማንኛችንም ስለ ነገ ስለ ወደፊት መኖሪያችን ስለማናውቀው ሀይሩን ነገር ይምረጥላችሁ። ለውሳኔ ብዙ ልጆች ተደነጋግረዋል። እንደዛ ነው የምለው ማለት ነው። እንግዲህ ካሳብሽ ያሳካልሽ። አሜን ውዴ። እኔም ራሱ እንደዛ ነው። በቃ ግራ ነው የተጋባኝ። ገብቶሻል። አላህ ኸይሩን ነገር ይምረጥልን። በጣም ከባድ ነው እና እንዳለችው እንዳትበሉ። በተለይ አረብ ቤት የምትሰሩ ልጆች አያስፈልጋችሁም ብዬ ነው የማስበው፣ እንደኔ አመለካከት ማለት ነው። ጠለብ ለጠለብ ምን ያደርግላችኋል? ገማ ባታሰሩ ገንዘባችሁን ባትከስሩ ለአረብ ቤት ማለት ነው። አረብ ቤት ላላችሁ ማለት ነው። በውጭ ላላችሁ እንኳን እንደዚህ ስራ እንጀምራለን ምናምን ብላችሁ የራሳችሁ አይዲያ ካላችሁ ሞክሩ ብዬ አስባለሁ። ግን በቃ ሁነኛ ሰው የምታውቁት አረብ መሆን አለበት። ለምን ብዙ ልጆች እየተጭበረበሩ ነው ያሉት አሁን ላይ ማለት ነው። እኔ ማውቃቸው 2 ልጆች ተበልተዋል 10 ሺህ ሪያል ማለት ነው። እና እባካችሁ እና ተጠንቀቁ። በሰው እንትን እያላችሁ ከሌና አውቀዋለሁ። በተለይ ማለት ነው የኛ አበሻዎች ማለት ነው ተሰብስበዋል መክተብ ላይ ማለት ነው። በቃ እነሱ እንትን እያሉ ነው ያሉት እና እያስበሉ ነው። ስለዚህ ጥንቃቄ አድርጉ ለማለት ያክል ነው። አዎ በነገራችን ላይ እኔ አንዲ ነገር የምለው እዚህ ጋር ብዙ እህቶቼ ደግሞ በኔም ቻናል ላይ ሁሉ የምናገረው ብዙ እህቶቻችን ውስጣችን ህመም አለ። ለህመማችንም ጊዜ ብንሰጥ ኢጋማ ከመያዙ በፊት ራሳችን ብናዳምጥ። አሁን ለተሄደችው ልጅ እኛ ጋር መጣ 2-3 ሴቶችን ሸኝተናል እኛ እዚህ እየመጡ አንድም ሰው በበቃኝ አይደለም፣ አንድም ሰው በጤናው አይደለም። እላ ጤናቸውን ገዝግዟቸው በልቷቸው ከጨረሱ በኋላ ነውና እዚህ ሀገር ከዚህ ሀገር ቁመን እንድንመለስ ዱአ አድርጉ። ወረቀቱን ዋስትና ነው ብዬ የምለው ሙምኪን ከሸርጣ ላይ ያድነን ይችላል እንጂ
የሚፈይድ የለም። 13 ዓመት 14 ዓመት እዚህ ሀገር ያለ ኢቃማ ኖረናል፣ መኖርም ችለናል። ምንም ከምንሰራው ስራ ያገደን ነገር የለም። ግን ራሳችሁን ጠብቁ ነው ማለት የምፈልገው እኔ እህቶችን ማለት ነው። በሚገባ ልክ ነሽ እና እንዳለችው ነው። ራሳችሁን መጠበቅ አለባችሁ። ላይ በጣም የሚያሳዝኑ ልጆች አሉ በህመም የሚሰቃዩ በቃ ፈቃደኛ ሳይሆኑ ታመው ወደ ሀገር እየገቡ ነው። ፈቃደኛ በቃ ኢትዮጵያ መግባት ሳይፈልጉ እየገቡ ነው ያሉት። ለምን? በህመም ምክንያት እና እባካችሁን ራሳችሁን ጠብቁ ለማለት ያክል ነው ወገኖቻችን። እና ይሄን ይመስላል ብዬ ነው። ሰብስክራይብ አድርጓት፣ አበረታቷት። የእናንተ እርስ በርስ የኛ መደጋገፍ ለሁላችንም ጠቃሚ ነው። እናመሰግናለን። መልእክት አለሽ? ደግፍ አድርጉኝ ለማለት ያክል ነው። ደግፉኝ። ሰብስክራይብ እኔ መልእክት የለኝም። ይሄንን ነው በቃ ዛሬ እንደ አጀንዳ ብዬ የምለው እና መናገር ያለብኝ ነገር ብዬ የምለው ይሄ ነው። በኢቃማ ጉዳይ ነው፣ በሱ ነው። እና የሚገርምሽ ከሀገር ማለት ነው የሆነች ልጅ እንደዚህ ስታዋራኝ ከሀገር ድረስ ገንዘብ አስባ ወደ 17,000 ሪያል እንትን ያለች ናት፣ ያሰራች ልጅ ናት። ግን ኢቃማው ራሱ ትክክል አይደለም ምናምን እያለች ነው። ለምን ያልሆነው ምንድነው እንትን ሲም ካርድ ጨራርሳ ምናምን አብሽር ሁሉን ነገር እንትን ብላ ኢቃማው ተሰርቶላት እንትን ሲም አወጣለሁ ስትል እዛ ጋር እምቢ አላት። እና ይሄ ብዙ ልጆች ቲክቶክም ላይ ከ10 ሰው በላይ በአንድ ጀማ ተበልተው ከ10 ሰው በላይ ማለት ነው። እና ኸይሩን ይምረጥልን እሱ የወደደውን እሱ የሚጠቅመንን ነገር በእኛ ፍቃድ በእኛ ኃይል ሳይሆን በእሱ ኃይል ያስቀድምልን ነው የምለው። አንቺም ደግሞ ዱዓ አድርጊ አላህ የተሻለውን ነገር እንዲመርጥልሽ፣ እኛም ደግሞ ሰላም ሀገራችን እንድንገባ ዱዓ አድርጉልን። አላህ ሁላችንም በያለንበት ይጠብቀን። ዋናው ለሰው ልጅ ጤና ነው። ጤናችን ይስጠን።